በህይወታችን ውስጥ እንግዲህ መለወጥ እንፈልጋለን በመንፈሳዊ ሆነም ወይ በስራችን በመጽሐፍ ማንበብ ሊሆን ይችላል። ብቻ የራሳችን የሆነ የተሻለ ነገር እንፈልጋለን እና በእነዚህ ነገሮች እንግዲህ በህይወታችን ውስጥ እጅግ በጣም አስፈላጊና ወሳኝ የሆኑ ነገሮች ናቸው። እነዚህ ነገሮችን ካለን በህይወታችን ውስጥ እጅግ በጣም መንገስ የምንችልበት ነው። አንደኛው ምንድነው? ፈጣሪያችንን በህይወታችን ውስጥ መቼም ቢሆን ማስቀደም መቻል አለብን። አብዛኛው ጊዜ አይታችሁ ከሆነ ይሰራለን እንጥራለን ግን እንደፈለገን አይሆንልንም። በዛን ጊዜ ምንድነው በቃ ለኔ ለምንድነው የማይሆነው ብለን ተስፋ በመቁረጥ በመናደድ ውስጥ ወደ ኋላ እንመለሳለን። ምንድነው ቀድሚያ እኛ ፈጣሪያችንን ማስቀደም መቻል አለብን ማለት ነው። ምክንያቱም ፈጣሪያችንን ባስቀደምነው ልክ ምን እናደርጋለን? በህይወታችን ውስጥ መንገዱ እየቀለለ ጥሩ እየሆነ ይሄዳሉ ማለት ነው። ስለዚህ በህይወታችን ውስጥ ፈጣሪ እንዲሆን ወይም ደግሞ መንገዳችንን እንዲያቀናልን መጀመሪያ ፈጣሪያችንን ማስቀደም መቻል አለብን። መጾም መጸለይ መስገድ ፈጣሪያችንን ሁልጊዜ ሳይደክመን ሳይሰለቸን ሁልጊዜ በተደጋግሞሽ ውስጥ ማድረግ አለብን። ወደሱ ማመስገን ወደሱ መጸለይ መቻል አለብን ማለት ነው። በዛው በምንጸልይበት በምንጾምበት በምንሰግድበት ብዙ ችግሮች ሊኖሩ ይችላሉ። ያ ማለት ደግሞ የምንፈልገው ነገር ያስቆመናል ማለት አይደለም። እኛ ከዛ በላይ ሆነን ያንን በተደጋግሞሽ ውስጥ መጓዝ መቻል አለብን። ህመሙን ችለን ፈጣሪያችን ባስቀደምነው ልክ ደግሞ በህይወታችን ውስጥ እጅግ በጣም የተሻለ ነገር እያገኘን እንሄዳለን። ደስታንም ሆነ ስኬትንም። ሁለተኛ ደግሞ አቀኛ መሆን የሆነ ስራ ስንሰራ ወይም ደግሞ የሰዎችን ነገሮችን የምናጨበርበር ውሸት የምንናገር የማይሆን ቦታ ላይ ሆነን ራሳችንን ለመለወጥ ብቻ ስንሮጥ ምንድነው? ሀቀኝነት ከሌለ ነገ ላይ ያ ነገር መልሶ ሊሰብረን ይችላል ማለት ነው። ስለዚህ አንዳንዴ ቶሎ ለመለወጥ ብለን የኛ ያልሆነውን ነገር የኛ አድርገን መጠቀም እንፈልጋለን። ያ ማለት ደግሞ ነገ መውደቅ እንደሌለ ያደርገን እናስባለን ማለት ነው። ስለዚህ ሀቀኛ ሆነን ደግሞ በስራችን ላይ ሆነን ከሰራን በህይወታችን ውስጥ እጅግ በጣም ውጤታማ መሆን እንችላለን ማለት ነው። ሶስተኛ ደግሞ መነቃቃት አብዛኛው ጊዜ የሆነ ነገር ስናደርግ ሰዎች መጥቶ እንዲያነቁን የሆነ ነገር እንድሉን በቃ በእነሱ ባሉት ነገር ለመነሳት ነው የምንፈልገው። ራሳችን በራሳችን ማነቃቃት መቻል አለብን። ምክንያቱም ሰዎች ሁልጊዜ መጥቶ እንድንቀና ወይም ደግሞ ንቁ እንድሆን የሚያደርጉን በራሳችን ማንነሳ ከሆነ ሰዎችን ብቻ የምንጠብቅ ከሆነ መቼም በህይወታችን ውስጥ ውጤትም የተሻለ ነገር ሊኖረን አይችልም ማለት ነው። ስለዚህ ሁልጊዜ ራሳችን በራሳችን ማነቃቃት መቻል አለብን ማለት ነው። ራሳችን ማነቃቃት ስንችል ራሳችን የሆነ ነገር ማድረግ እንችላለን ወደምንፈልግበት መጓዝ እንችላለን ሰዎችን አንጠብቅም ማለት ነው። አራተኛ በራስ መተማመን በራስ መተማመን በህይወታችን ውስጥ እጅግ በጣም አስፈላጊና ወሳኝ የሆነ ነው። በራስ መተማመን ያላቸው ሰዎች ሁልጊዜ በራሳቸው መንገድ ይጓዛሉ። የሆነ ነገር ለማድረግ ሰው እንደደገፋቸው ወይም ደግሞ ሰው አድርግ ይሄ ያምርብኛል እስከምል ድረስ አይጠብቁም። በራሳቸው መንገድ ራሳቸው የወደዱትን ያደርጋሉ ማለት ነው። በራስ መተማመን ሲኖረን የሆነ ነገር ፍርሃት አይኖርብንም። ወደ ኋላ ይሄ ነገር አይሆንልኝም እኮ ወይኔ ያምርብኛል ብለን ራሳችንን አንጠይቅም። ምክንያቱም በራስ መተማመን ስላለን። ስለዚህ በራስ መተማመን ራሳችን ላይ በደንብ አድርገን መስራት መቻል አለብን። በራስ መተማመን ካለን እጅግ በጣም በህይወታችን ውስጥም ማደግ የምንችልበትን መንገድ ነው ማለት ነው። አምስተኛ ደግሞ ይቅርታ ማለት አንዳንድ ሰዎች በድሎንም ሆነ የሆነ ነገር ሲያደርጉን በቃ እሱ እኮ በድሎኝ ነው ስለዛ ክፋት ተመላልሰን ደጋግመን እናወራለን። በውስጣችን ውስጥ ቅሬታ አናወጣም ግን ማደግ እንፈልጋለን። የተሻለ ሰው መሆን እንፈልጋለን መለወጥ እንፈልጋለን። ጸሎት ማድረግ እንፈልጋለን ወደ ፈጣሪያችን መመለስ እንፈልጋለን። ግን እኛ ምን አላልንም? ያስቀየመንን ሰው ይቅር አላልንም። ማለት ሰው እንግዲህ ሰውና ሰው መጋጨት ይችላል። እግርና እግርም መጋጨት ይችላል አይደል? ስለዚህ እኛ በህይወታችን ውስጥ ሰዎች ባስቀየሙን ልክ በቃ እኛን አስቀይሞናል ብለን ቂም ባዝነው ልክ ምንድነው በሽታ ነው እየፈጠርን ያለን በራሳችን ውስጥ። ምክንያቱም ይቅር አለ ማለት ትልቅ በሽታ ነው።
በህይወታችን ውስጥ እንዳናድግ ፈጣሪያችን እንዳለ እንዳናምን ያደርገናል ማለት ነው። ሁሌ ክፋትን ብቻ እንድናስብ ያደርገናል። ስለዚህ መልካም ነገሮችን እንድናስብ በህይወታችን ውስጥ የተሻለ ነገር ልናመጣ ምን ማድረግ አለብን? ይቅርታ ማድረግ። ሁሉ ጊዜ ይቅርታ የምናደርግ ከሆነ እጅግ በጣም በህይወታችን ውስጥ የተሻለ ሰው ነው የምንሆነው፣ ደስተኛ እንሆናለን። ምክንያቱም ይቅር ባይ ስለሆነ ማለት ነው። ስለዚህ ሁሉ ጊዜ ፈጣሪ ለኛ እየበደለን እያጠፋን ይቅር እንደምንለን ሁሉ እኛም ደግሞ ይቅርታ ማድረግ መቻል አለብን፣ ወይም ደግሞ ይቅርታን መልመድ መቻል አለብን ማለት ነው። ስድስተኛ ደግሞ ሰላማዊ ህይወት፣ ማይሆን ቦታ ስፍራ ራሳችንን ማግለል። ሰላማዊ ህይወት ለመኖር ምን ያስፈልገናል? አንዳንዴ እኛ ሰላም መሆን እንፈልጋለን፣ ግን የምንውለው ስፍራ የምንውለው ቦታ ከኛ ጋር የሚሄድ ወይም ደግሞ የምንፈልገው ነገር አይደለም። ከዛ ንሳ ስንመለስ በራሳችን ላይ መማረር፣ መናደድ፣ መበሳጨት እንሆንበታል ማለት። ስለዚህ የምንውልበት ስፍራችንን መምረጥና ሰላማዊ ያለበት ቦታ መሆን መቻል አለብን ማለት ነው። ሰባተኛ ብኖረንም ባይኖረንም ደስተኛ መሆን። ስኖረን ደስተኛ የምንኖር ሳይኖረን ሲቀር ደግሞ የሚከፋ ከሆነ ይሄ መቼም ትክክለኛ ህይወት ልንኖር አንችልም ማለት ነው። ስለዚህ በህይወታችን ውስጥ ስኖረንም ፈጣሪያችንን እያመሰገነ፣ ምክንያቱም ፈጣሪያችንን አስቀድመን አይደል መጀመሪያ ላይ እስካስቀድም ድረስ ደግሞ ራሳችን በራስ ደስተኛ አድርገን መጓዝ መቻል አለብን ማለት ነው። ስምንተኛ ደግሞ እምነት። የሆነ ነገር ስናደርግ ወይም ደግሞ ስራን ጀምረን ስንጓዝ ምን አለ የምንፈልገውን ነገር ለማግኘት ለማሳካት ስንጓዝ ልበላሽም ወይም ደግሞ ሌላ ሰው ሊወርቅበት ይችላል። ያ ማለት ደግሞ ያ ሰው ወደቀ ማለት እኛ ወደቀ ማለት አይደለም። ወይም ደግሞ ሲሆንልን ሲደረግልን ማመን ሳይሆን ሳይደረግልንም ማመን መቻል አለብን። ምክንያቱም ያመነ ሁሉ ይድናል አይደል የሚለው ቃሉ። ልክ እንደዛው ደግሞ እኛም ቀድመን ሳይሆንልም ሳይደረግን አምነን የምንፈልገው ነገር ላይ ትኩረት አድርገን መጓዝ መቻል አለብን። ምክንያቱም ልክ እንዳመንነው መልሰን ስለምናገኝ የሆነ ነገር ጀምረን ወይ መንገድ እየተጓዝን የሆነ ጥርጣሬ ካለብን ያ ነገር ምን ይሆናል? ይበላሻል ማለት ነው። ምክንያቱም እኛ ሙሉ ልባችን ሰጥተን አላመንነውም። አንድም ምግብ ራሱ የሆነ ጥርጣሬ በውስጣችን ራሱ ሆኖ ብንበላ ራሱ ምን እንሆናለን? በሽተኛ ነው የምንሆነው። ስለዚህ በህይወታችን ውስጥ እጅግ በጣም ትልቁ ወሳኙ እምነት ማመን መቻል አለብን ማለት ነው። ዘጠነኛ ደግሞ እርዳታ ስንል እንግዲህ የተራቡትን የተጠሙትን ማካፈል። አንዳንድ ሰዎች ቆይ እኔ እኮ አሁን ላይ የለኝም ስኖረኝ እረዳለሁ ብለን የምናስብ ነገር ግን ስኖረን ሳይሆን ካለንበት አሁን ያለንበት ነገር ላይ ማካፈል መስጠትን መልመድ መቻል አለብን። ምክንያቱም አሁን መስጠት ካለመን ነገ ሲኖረን እንዴት መስጠትን ማወቅ እንችላለን። ነገም ስስታማ ነው የምንሆነው። ግን በህይወታችን ውስጥ ፈጣሪ የሚወደው ምንድነው? ካለን እያካፈለን ስንጓዝ የበለጠ በረከት እናገኛለን ማለት ነው። ሁለት ካለን አንዱን በመስጠት ሰዎችን በመርዳት በዙራችን ግን ሰዎችን ስንረዳ ምንድነው ያ ሰው ይመልስልናል ያደርግልናል ብለን ሳይሆን እኛ ማድረግ ስላለብን መሆን ስላለብን ነው። እርዳታ ሰጥተን ተነስተን ከሰው የምንጠብቅ ሆነ ይሄ እርዳታ አይደለም። ስለዚህ ፈጣሪ በሚወደው ልክ ማድረግ ያለብንን ነገር አድርገን ከኛ ስለሚጠበቅ ሰጥተን ማለፍ። ስለዚህ በህይወታችን ውስጥ ትልቁ ደግሞ በረከት የሚያመጣልን ሰዎችን ማገዝ ነው፣ መርዳት ነው። የተራበውትን ሆነ በሀሳብም በገንዘብ ብቻ አይደለም፣ በብዙ ነገሮች ሰዎችን መርዳት እንችላለን ማለት ነው። ህይወታችን ሰዎችን መርዳት ስንጀምር እጅግ በጣም የተሻለ ነገርን በህይወታችን ውስጥ ልናመጣ እንችላለን ማለት ነው። ስለዚህ እነዚህ 9 ነገሮችን በህይወታችን ውስጥ ይዘን የምንጓዝ ከሆነ እጅግ በጣም ስኬታማና ውጤታማ መሆን እንችላለን ማለት ነው። ስለዚህ ሁልጊዜ ስናደርግ መልካም ስራዎችን ፈጣሪያችን በማስቀደም መጓዝ እንዳለብን እንዲሁም ደግሞ እስከ ተጓዝናቸው ድረስ ያን የምንፈልገውን ነገር ማግኘት እንችላለን ማለት ነው። የዛሬ ቆይታችን ይሄንን ይመስላል። ተመልሰን በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። መልካም ጊዜ